ሰላም ክብርስ ዳዊት ነኝ። ይህ የመጀመሪያ የዩቲዩብ ቪዲዮአችን። በዚህ ቪዲዮ የማሳያችሁ ኤክስፐርት ኦፕሽን ብሮከርን ተጠቅመን አዘ ቢግነር እንዴት ነው ትሬዲንግ የምንጀምረው የሚለው እና መጀመሪያ ዌብሳይታቸው ላይ እንግባና አንዳንድ ዲቴል የሆኑ ነገሮችን እናያለን። ኤክስፐርት ኦፕሽን ብለን ጉግል ላይ ሰርች እናደርጋለን። ሊንክ ነካና ወደ ኤክስፐርት ኦፕሽን ፕላትፎርም ይወስደናል። ፍሮንት ፔጃቸው ይሄን ይመስላል። ምንድነው የምታደርጉት? እዚህ ጋር ሬጅስተር የሚለውን ትነካላችሁ። እዚህ ጋር ኢሜይል እናስገባለን፣ እዚህ ጋር ፓስወርድ እናስገባለን። ከዛም በኋላ እቺ ነገር ክሊክ አድርገን ተርምና ኮንዲሽናቸውን ክሊክ አድርገን ብን አካውንት ማለት ነው። ይህ ፓርቱ ቀላል ነው። ስለዚህ ይህን ሬጅስተር ታደርጉና ከዛ አንዳንድ ነገሮች ዴሞ ትሬዲንግ ላይ ላስረዳችሁ። ምክንያቱም ቢጊነር ስትሆኑ ብዙ ማወቅ ያለባቸው ኤክስፔሪንስ ማድረግ ያለባቸው ነገሮች አሉ። ስለዚህ አዘ ቢጊነር መጀመሪያ መጠቀም አለባችሁ ብዬ ማምነው ዴሞ አካውንት ስለሆነ እዚህ ጋር እንደምታዩት ዴሞ አካውንት አለን። ሁሌ ኤክስፐርት ኦፕሽን ላይ አዲስ አካውንት ስትከፍቱ ዴሞ ይሰጣችኋል። ከዛ ደግሞ ዲፖዚት ያላደረጋችሁበት ሌላ አንድ ሪል አካውንት ይሰጣችኋል። ያው እንድትለማመዱ ዴሞ አካውንት ላይ ታደርጉታላችሁ። ሜን ማወቅ ያለባችሁ እዚህ ጋር ምን ያክል ኢንቨስት እንደምታደርጉ እዚህ ጋር ትጽፉለታላችሁ። እዚች ጋር ደግሞ አንድ ትሬድ ምን ያክል ኤክስፓይሬሽን ዴት እንደሚኖረው እዚህ ጋር ነው የምትመርጡለት። እዚህ ጋር ካልሆነ ከስተምም የራሳችሁ ማስገባት ትችላላችሁ። ኢንጀነራል ይሄ ነው። እዚህ ጋር ደግሞ ትሬድ ሂስትሪያችሁን ታገኛላችሁ። እዚህ ጋር ደግሞ የገባችሁትን ዲሎች በሙሉ ያሳያችኋል። ሜንሊ እነዚህን ነው ማወቅ ያለባችሁ። ሌላውን ደግሞ ያው ትሬድ ሁሌ ስታደርጉ ሞር ታይም እዚህ ላይ ስታሳልፉ ሌላውን ዲቴይል በደንብ ታገኙታላችሁ። ዴሞ አካውንት ለቢግነር ሞር ተመራጭ የሚሆንበት ጊዜ ሪስክ ፍሪ ነው። ያው ሪስክ ፍሪ ስለሆነ ግን እንደፈለጋችሁ ትሬድ ማድረግ አለባችሁ እያልኩኝ አይደለም። ሞር እንድትማሩበት ታይም እንድታሳልፉ ከማርኬቱ ጋር ሞር ታይም እንዲኖራችሁ ቻርት ታይም እንዲኖራችሁ አንደርስታንድ የምታደርጉትን ነገር አንደርስታንድ እንድታደርጉ ይረዳችኋል ብዬ ስለማስብ ነው። ቢጊነር ከሆናችሁ ዴሞ ትሬዲንግ ክፈቱ እና ብትፈልጉ ደግሞ ሬጅስተር ያላደረጋችሁ አዲስ ስለሆናችሁ ከዚህ በፊት ቲክቶክ ቪዲዮ ያላያችሁ በሙሉ እዚህ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ሬጅስተር የምታደርጉበት ፕሮሞ ኮዱን አስቀምጥላችኋለሁ። ይህም ፕሮሞ ኮድ ስትጠቀሙ ዲፖዚት በምታደርጉበት ጊዜ ቦነስ ይሰጧችኋል። ሌላኛው ደግሞ ቴሌግራም ቻናል አለ። ያው ብዙ ጊዜ ብዬዋለሁ ቲክቶክ ላይ ግን ስቲል እዛ ላይ ሲግናል ለቃለሁ። ከኔ ጋር አብራችሁ ትሬድ ማድረግ የምትፈልጉ ምናምን ካላችሁ እዛ ላይ ሲግናል አለላችሁ። የተለያዩ ለእናንተ ይጠቅማል ብዬ የማስባቸውን ነገሮች በሙሉ እዛ ላይ ይለቃለሁ። ስለዚህ ቴሌግራም ቻናል ላይ ሰብስክራይብ ያላደረጋችሁ አድርጉ። እሱንም ደግሞ እንደገና ዲስክሪፕሽን ላይ ያስቀምጥላችኋለሁ። ደግሞ ሌላ ጥያቄ ያላችሁ ያልተመለሰላችሁ የምትጠራጠሩት ነገር ካለ እዛ ላይ በደንብ ጠይቁኝ። እዛ ላይ ያለው መልስላችኋለሁ። ለሁላችሁም ጊዜ ወስጄ ቴሌግራም ቻናል ላይ ሚስትሪ ቦክስ አለ። ያ ሚስትሪ ቦክስ ውስጥ 4 ጊፍቶች አሉ። የመጀመሪያው ሪስክ ፍሪ ዲል ነው። ሁለተኛው ኢኦ ፖይንትስ፣ ሶስተኛው ፕሮፊት ቡስት፣ አራተኛው ባትል 3 ታይምስ ፕራይስ። እነዚህን 4 ጊፍቶች ላስረዳችሁ። ሪስክ ፍሪ ዲል የሚባለው ይህ ዲል ትሬድ ስታደርጉ ሪስክ የምታደርጉትን አታጡት፣ ወይም ሎስ ብታገኙ ሪስክ ያደረጋችሁትን ገንዘብ አታጡ። ኢኦ ፖይንትስ ደግሞ ይህን ፖይንት ወደ ሪል መኒ ኮንቨርት ማድረግ ትችላላችሁ። ፕሮፊት ቡስት ደግሞ የምታገኙትን ፕሮፊት ኢንክሪዝ ያደርግላችኋል። ባትል 3 ታይም ፕራይስ ደግሞ የምታገኙትን ፕራይስ 3 እጥፍ ያደርግላችኋል ማለት ነው። ሚስትሪ ቦክሱን አክቲቬት እንድታደርጉ ቴሌግራም ቻናል ላይ ትገባላችሁ። እሱን ሁሉ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ዩቲዩብ ቻናሉ እንዲያድግ ሰብስክራይብ አድርጉ፣ ቤሏን ተጫኗት። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ለቀጣይ ቪዲዮ የእናንተን መልስ ይዤላችሁ እመጣለሁ።